ሰላም ጤና ይስጥልን ወደ ማሬል ቲዩብ ተጋታዮች በሙሉ ዛሬ ደግሞ እስቲ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የምናየው ፊልድ ዴንሲቲ ቴስት ወር ደግሞ ሳን ሪፕሌስመንት ሜተድ የሚለውን ነገር ለማየት እንሞክራለን። እንግዲህ በዚህ ቴስት ውስጥ የምናየው ነገር ምንድነው? ለምን ዓላማ ይውላል? ምን አይነት ቴስት አርቲክል እንጠቀማለን? ምን አይነት ኢኩዊፕመንት እንጠቀማለን? ምንስ ነገሮች ይኖራል የሚለውን ነገር እኔ በዋነኛነት ቴስትን ስንሰራ አሽቶቲ 191ን ሪፈር እናደርጋለን ወር ደግሞ አስተምዲ 1556ን ሪፈር ብናደርግ የዚህ አንዱ አካል ነው። እንግዲህ ይሄ ከሐሳብ ጀምሮ ደግሞ ስንነሳ ይሄ ፊልድ ዴንሲቲ ምንድነው የሚለውን ነገር ደግሞ እንግዲህ በዋነኛነት የዚህ የፊልድ ዴንሲቲ ጥቅሙ ኦር ዓላማው ምንድነው? እዚህ የሃይዌይ ስትራክቸራል ሌየሮች የምንላቸው አሉ። ይሄ ፔቭመንት ስትራክቸራል ሌየሮች ከኢምባንክመንት ጀምሮ እስከ አስፋልት ድረስ ያሉት ናቸው። ይሄ ማለት ኢምባንክመንት ሰቤዝ ቤዝ ኮርስ አንዳንዴ ኬፒንግ መሀል ላይ ይገባል። በኢምባንክመንት እና በሰቤዝ መሀል ኢምፕሩቭ ሰብግሬድ ነው። ሰብግሬዱ ዊክ በሚሆንበት ሰዓት ይሄ ኬፒንግ ሌየር የምንለው የተወሰነ የቤሪንግ ካፓሲቲው ከፍ ብሎ በዚህ መሀል ላይ ማስተካከያ እንደ ስሙ ደግሞ ኢንዲኬት እንደሚያደርግ ኢምፕሩቭ ሰብግሬድ ነው። ዊክ ከሆነ ያን ሪፕሌስ የሚያደርግ ነው። ዜን ሰቤዝ ቤዝ ኮርስ እና አስፋልትን ግን በዚህ ውስጥ አናየውም። አስፋልትን በሌላ ኤቫሉዌት የምናደርግበት መንገድ ይኖራል ማለት ነው። ግን ከቤዝ ኮርስ እስከ ኢምባንክመንት ድረስ ያለውን ነገር በዚህ ፊልድ ሪፕሌስመንት ኦር ፊልድ ዴንሲቲ ቴስት ኦር ደግሞ ሳን ሪፕሌስመንት ሜተድ የሚለው ነገር ለማየት እንሞክራለን። እንግዲህ ዋና ዓላማው ምንድነው? ይሄን ቴስት በምንሰራበት ሰዓት የፔቭመንት ሌየሮች የመሸከም አቅማቸው አንድ ይታያል። ሁለተኛ ደግሞ ይሄ ፐርሰንቴጅ ኦፍ ኮምፓክሽን የምንለው ነገር አለ። ዴንሲቲ በፐርሰንታይል ኮንቨርት ሲደረግ ማለት ነው። ምክንያቱም ሞር ኦኩፓይድ ሆነ ማለት አሪፍ በጣም ዴንስ ሆነ ማለት ሞር ስትሮንግ ነው ኦር ዱሬብል ነው ሎጂካሊ። በዛው ልክ ደግሞ ዴንሲቲው በወረደ ቁጥር ደግሞ ኢንዲኬት የሚያደርገን የማቴሪያል ፕሮፐርቲ በዛው ልክ ዊክ ነው የሚለውን ነገር ይነግረናል። ሶ ይሄ የፔቭመንት ደግሞ ሌየር ኦልሬዲ ኢምፖርትድ ሆኖ ኦር ደግሞ ትራንስፖርትድ ሆኖ የሚመጣ ማቴሪያል አርቲፊሻሊ ኮንስትራክትድ የሚሆን ነገር ነው። ስለዚህ ናቹራሊ ሳይሆን አርቲፊሻሊ ስለሆነ አርቲፊሻሊ ኮንስትራክትድ የምናደርገውን ነገር ደግሞ ኤቫሉዌት የምናደርግበት አንዱ መንገድ ነው። ምኑን? ዴንሲቲውን ኢንዳይሬክትሊ ፐርሰንታይል ኮምፓክሽን የምንለው አንድ እሱ ነው ማለት ነው። ሶ ያንን የምናይበት ነገር ነው። እንግዲህ አይታችሁ ከሆነ የፊልድ አክቲቪቲ ላይ አንድ ማቴሪያል ይመጣል፣ ዜን ዳምፕ ይደረጋል፣ ይደፋል፣ ከዛ ይዘረጋል። መኪና እየመጣ ሻወር ትራክ እየመጣ በደንብ ሚክስ ካደረገ በኋላ አፍተር ኦል ሌላ ሌየር ለመጨመር የግዴታ ያንን ሌየር ሚኒመም ስፔሲፊኬሽን ኤቫሉዌሽን ሌቭሉን ማለፍ መቻል አለበት። እንግዲህ ይሄንን ኤቫሉዌት የምናደርግበት አንዱ ምክንያት ምንድነው? ከየት ነው የሚለውን ነገር ደግሞ በተጨማሪ ለማወቅ የኢራ ማኑዋል አለን 2002ም 2013 ማለት ይሄ ኢራ ማኑዋል የምንለው ኢትዮጵያ ሮድ አውቶሪቲ ወይም ደግሞ በአሁኑ ስሙ የኢትዮጵያ መንገዶች አስተዳደር የሚለውን ነገር ይነግረናል። ይሄ በፌደራል ደረጃ ነው። በአገር ውስጥ በአዲስ አበባ ደግሞ አዲስ አበባ መንገዶች ባለስልጣን አክራ የሚለው ማኑዋል አለ። እሱን በተመሳሳይ ሁኔታ ሪፈር ብታደርጉ ተመሳሳይ ነገር ነው የሚኖረው። ሶ እዛ ላይ ምንድነው ኦልሬዲ ጋይድ የሚያደርገን አንዱ ነገር ምንድነው? እቺ ቴክኒካል ስፔሲፊኬሽን አለች። እቺ ቴክኒካል ስፔሲፊኬሽን በዋነኛነት የማቴሪያል ፓርቱን እንዴት አድርገን ኢቫሉዌት እንደምናደርግ፣ ምን አይነት ማቴሪያል እንደምንጠቀም፣ ወርክማንሺፓችንን፣ ስትራክቸራል ታይፑን ኦልሬዲ የፕሮጀክታችንን ካወቅነ በኋላ በዛ በአስፐርዜር ማቴሪያል በዛ ስፔሲፊኬሽን ወር ጋይድ ላይን መመራት መቻል ይኖርብናል። እንዳለ በቃ ይሄ ኮንትሮል ጋይድ ላይን ነው፣ ኮንስትራክሽን ጋይድ ላይን ነው ስፔሲፊኬሽን። ሶ እዛ ላይ ከዛ ውስጥ አንዱ ሪፈር ብታደርጉ የኢምባንክመንትን ሰቤዝን ቤዝ ኮርስንም በደንብ ብታዩት ከዝርዝሮች ውስጥ የማቴሪያል ፓርቱ ላይ አንዱ ምን ብሎ ነው ኢንዲኬት የሚያደርገው? የፐርሰንቴጅ ኦፍ ኮምፓክሽን ኦር በምህጻረ ቃሉ FDT ይባላል። ፊልድ ዴንሲቲ ቴስት ነው እንዳልኳችሁ። ይሄ ዴንሲቲን በፐርሰንታይል የሚገልጽበት መንገድ ነው። ኢምባንክመንት ላይ ከ95 እስከ 93 ሚልበት መንገድ ይኖራል። ሰቤዝ ላይ 97 አንዳንዴ 98 ሚልበት፣ ብዙ ጊዜ ግን ኦቤስ 97 ነው። ቤዝ ኮርስ ላይ ደግሞ 98 ድረስ ከመቶኛ 95% ኦልሬዲ ያ ማቴሪያል ዴንስ መሆን አለበት የሚለውን ነገር ይነግረናል። ሶ እዛ ላይ ያችን ፐርሰንታይል ኦፍ ሚኒመም ሪኳየርመንት ይዘን በተመሳሳይ ሁኔታ ደግሞ ማቴሪያሉ ደግሞ ኦፕቲመም ኦር ደግሞ ሞይስቸር ኮንተንት የሚለውን ነገር ይዘን ወደ ፊልድ እንወጣለን። እንግዲህ ፊልድ ላይ በምንሰራበት ሰዓት ያ የተሰራው አክቲቪቲ በምን አይነት አክቹዋል በተቀመጠው ጋይድ ላይን መሰረት ነው የሚለውን ነገር ነው ኢቫሉዌት የሚያደርግልን። እንግዲህ ዋናው ዓላማው ይሄ ነው። ይሄ እንዴት አድርገን ኢቫሉዌት እናደርግ የሚለውን ነገር ነው ዛሬ ለእናንተ ይዤላችሁ የመጣሁት። እንግዲህ ይሄን ቴስት ለመስራት ላብ ላይ የሚያስፈልጉን ነገሮች ይኖራሉ። እንግዲህ ከላቦራቶሪ ሳንድ ያስፈልገናል። ሳንዱን መልሰን ደግሞ ኦልሬዲ ፎሎዋን በዴንሲቲ በሳንድ ሪፕሌስ ስለምናደርግ ኦልሬዲ ሳንዱን ዴንሲቲ ማወቅ ይኖርብናል። ስለዚህ የዩኒት ዌት ኦፍ ሳንድ ያስፈልገናል። በተመሳሳይ ሁኔታ የዩኒት ዌት ኦፍ ሳንድን ወደ ዴንሲቲ ኮንቨርት ለማድረግ
ሞልድ ያስፈልጋል። የሞልዱን ቮሊዩሙን ደግሞ በደንብ ካሊብሬት ማድረግ ይኖርብናል። ስለዚህ በዛሬው ቪዲዮ ሳንድ እንዴት ይዘጋጃል፣ የላቦራቶሪ ሳንድ፣ በተመሳሳይ ሁኔታ ደግሞ እንዴት አድርገን የቮሊዩም ኦፍ ሞልድ ካሊብሬት እናደርጋለን የሚለውን ነገር እንግዲህ ይሄ ሳንድ የምንጠቀመው ምንድነው? ሪቨር ሳንድ ነው ኦር ናቹራል ሳንድ ነው። ይሄ ሪቨር ሳንድ በዋነኛነት ከሪቨርም ካገኘን ከየትኛውም አክሰሰብ ካለው ቦታ ላይ ካገኘን በኋላ ምንድነው የምናደርገው? በደንብ ፕሮፐርሊ እናጥበዋለን። ካጠብን በኋላ በምናጥብበት ሰዓት 0.75 ኦር ደግሞ 200 ማይክሮ ሲልክ በመጠቀም አሳያቸዋለሁ። በጣም ጥቅጥቅ ያለች ናት። እሷን በመጠቀም በደንብ እናጥበዋለን። ካጠብን በኋላ ደስቱ በደንብ ወደዛና ሲልቱ ይወርዳል። በደንብ ሲልት አፕ የሚያደርጉ ነገሮች ካሉ፣ ምክንያቱም ይሄ ደስት አነሰሰሪ ነው። አንደኛ ዴንሲቲውን እንትን ያደርጋል፣ ኢንኮንሲስተንት ቫልዩ እንዲኖረው ያደርጋል። ሁለተኛ ደግሞ የፋይን ፓርቱ ደግሞ ከትኑ ጋር ሊደባለቅብን ይችላል። ከቆፈርነው ሆል ደስት ጋር ሊደባለቅ ስለሚችል በተቻለ መጠን ደስቱ ታጥቦ እንዲወጣ እናደርገዋለን። ዜን ያንን ከታጠበ በኋላ ምንድነው የምናደርገው? ሰርፌስሊ ድራይ ማድረግ ነው ኦር ደግሞ ኦቨን ድራይ ማድረግ ነው። በደንብ ካደረግነው በኋላ ወዴት እንገባለን? ወደ ሲቭ አናሊሲስ ሴፓሬሽን ኦፍ ሳይዞችን ወደ መለየት እንገባለን። እንግዲህ ሁለት አይነት የፕሪፓሬሽን ኦፍ ሳንድ ሁለት አይነት ሌየር ይኖረዋል። የ1.18 ፓስ የ600 ሪቴን ወስደን መጠቀም እንችላለን። በተመሳሳይ ሁኔታ የ600 ፓስ የ300 ሪቴንን መጠቀም እንችላለን። ስለዚህ ሁለት አማራጮች አሉ ማለት ነው። የ300 ሪቴንን መጠቀም ሲቭ ሳይዝ፣ አለበዛ ደግሞ የ600 ሪቴን። ብዙ ጊዜ ግን 300 እና ከዛ በታች ሪከመንድ አይደረግ። ምክንያቱም ሳይዝ ሳንድ ኦፍ ሳይዝ ኦፍ ሳንድ ባነሰ ቁጥር ከአፈሩ ጋር የመደባለቅ ነገር ስለሚኖር አሁንም ዲስተርብ ያደርግብናል። ስለዚህ ትንሽ ሳይዙ ከፍ ያለ ቢሆን ጥሩ ነው። ስለዚህ 600 ሞር ሪከመንደብል ነው። 600 ሚሊ ሜትር ማይክሮ ሲቭ ላይ ሪቴን ያደረገውን ብንጠቀም ጥሩ ነው። እሱን በደንብ ሰፊሸንትሊ ካዘጋጀን በኋላ ወዴት እንመጣለን? ወደ ቀጣይ እንዴት አድርገን የሳንዱን ዴንሲቲ ኦር ዩኒት ዌት እንስራ የሚለውን ነገር እንመጣለን ማለት ነው። ያንን ለመስራት ግን በዋነኛነት ምን ያስፈልገናል? የቮሊዩም ኦፍ ኮንቴነሩን መጀመሪያ ቮሊዩሙን ማወቅ ይኖርብናል። ምክንያቱም ዩኒት ዌት ማለት ዌይት ኦቨር ኦር ማስ ኦቨር ቮሊዩም ነው። እንግዲህ ያንን ለማምጣት የግዴታ ቮሊዩም ኦፍ ኮንቴነሩ ማወቅ አለብን። እንግዲህ ይሄ ቮሊዩም ኦፍ ኮንቴነሩ ብዙ ጊዜ ምን ሊሆን ይገባል? የሳንድ ኮን ዲያሜትሯ ከሱ ያነሰ መሆን መቻል አለበት። ምክንያቱም ኢንቨርት በምናደርግበት ሰዓት አሳያቸዋለሁ ቀጣይን ቪዲዮ ስንሰራ። ኢንቨርት በምናደርግበት ሰዓት ያቺ ዲያሜትር ኦፍ ኮኗ ትንሽ ከሆነች ኦልሬዲ የመፍሰስ እድል ይኖረዋል መሀል ላይ በደንብ ፕሮፐርሊ እንትን አይልም። ስለዚህ እሱን ታሳቢ ማድረግ ያንን ኮንሲደር ያደረገ ሞልድ ካዘጋጀን በኋላ ምንድነው የምናደርገው? ሞልዶቹን እናዘጋጃለን። ሞልዱን ዜን ካዘጋጀን በኋላ ኦልሬዲ አፓራተሶች ይኖሩናል። ለዚህ ይህን ቴስት ለመስራት ሞልድ ያስፈልገናል፣ ባላንስ ያስፈልገናል፣ ግላስ ያስፈልገናል። በተመሳሳይ ሁኔታ ደግሞ የሆነ ጫፉ ላይ ኦልሬዲ ኢንተራፕትድ ኤሮችን ፕሮቴክት ለማድረግ ግሪስ ነገር ቢኖረው እንደ ቫዝሊን ነገር ቢኖረን ሞር አሪፍ ነው። እሱ ነገር ካዘጋጀን በኋላ ወደ ቴስቱ ነው የምንገባው። እንግዲህ ወደ ቴስቱ በምንገባበት ሰዓት ምንድነው የምናደርገው? በመጀመሪያ ባላንሱን ዜሮ መሆኑን እርግጠኛ መሆን አለብን። ኦልሬዲ ያንን ዜና ዜሮ መሆኑን እርግጠኛ ከሆነ በኋላ ሞልዱን ፕሮፐርሊ ከደስትና ከአንዳንድ ዝገቶች ነፃ መሆኑን ካረጋገጥን በኋላ ቀጥታ ባላንስ ላይ እናስቀምጠዋለን። ዜን ባላንስ ላይ ያስቀመጥን ማለት ዊዝ ግላስ ነው። ግላስ አድርገን ሞልድ አድርገን ባላንስ ላይ እናስቀምጣለን። ዜን ምን እናገኛለን ማለት ነው? ማስ ኦፍ ሞልድ ፕላስ ግላስ እናገኛለን ማለት ነው። ሶ እዚህ ጋር እንዳልኳችሁ ካሊብሬሽን ኦፍ ሞልድ አሽቶቲ 19 ነው። ፊልድ ዴንሲቲ አሽቶቲ 191 ነው። እነዚህ ቴስት ሜተዶች ናቸው። እዚህ ላይ መጣችሁ አሽቶ ላይ ብትገቡ ሞር ሪፈር ያደርግላችኋል። ዜን እስኪ ወደ ካልኩሌሽኑ እንግባ። ስለዚህ ምን እናገኛለን ማለት ነው? ማስ ኦፍ ሞልድ እናገኛለን። ይሄ ማስ ኦፍ ሞልድ ፕላስ ግላስ እናገኛለን። ማስ ኦፍ ሞልዱ አለ፣ ከዛ ዜን ግላሱ አለ ማለት ነው። ስለዚህ ይሄ የሆነ ቁጥር እየተካነ እንሂድ። ስንት ይሆናል እንበልና 120 ግራም ነው። ዜን ይሄን ካደረግን በኋላ እርግጠኛ ከሆነ በኋላ አንስተን በጣም ሌቭል የሆነ ቦታ ላይ ያስቀምጠን ውሃ እንሞላዋለን። ውሃ ከሞላ ነው በኋላ የሞልዱን ጫፍ ምን እንቀባለን? ግሪስ በመቀባት ያችን ያልኳችሁን ፕሌት እዛ ላይ እናስቀምጣለን። ያቺ ፕሌት ምንድናት ጥቅሟ? ይሄ ኤር ኢንተራፕት እንዳያደርግልን ፕሮቴክት ያደርግልናል። ምክንያቱም ኤር ኢንተራፕት ካደረገ አሁንም የሆነ ሰማው ቫልዩ ዲቬት እያደረገብን ይሄዳል። ሶ ምን ማድረግ ይኖርብናል? ፕሮፐርሊ ያችም ግላሷን እዛ ላይ በምናስቀምጥበት ሰዓት በብል ካለው ተጨማሪ ውሃ አለ እያለን ነው። አይሚን ተጨማሪ አየር አለ እያለን ነው። ስለዚህ ያ አየር መውጣት አለበት። በማንሸራተት ወይ ተጨማሪ ውሃ በመስጠት ፕሮፐርሊ ያ በብል የሚመስል ነገር
ካጠፋን በኋላ መልሰን በደንብ የፈሰሰም ነገር ካለ አጽድተን ባላንስ ላይ እናስቀምጣለን። ስለዚህ ሁለተኛ ዌይ ታገኛም ማለት ነው። የመጀመሪያው ግላስ ፕላስ ሞልድ ነው። ዜን ውሃ ግላስ እና ሞልድ ይኖረናል ማለት ነው። ማስ ኦፍ ሞልድ ፕላስ ግላስ ፕላስ ወተር። ይሄ እንግዲህ ኦልሬዲ ከፍ ይላል ወደ 200 አካባቢ ግራም እናድርገው ከፍ ስለሚል። ዜን እንዴት አድርገን ቮሊዩም ኦፍ ሞልዱን ካሊብሬት እናድርገው? ቮሊዩም ኦፍ ኮንቴነሩን ነው የሚለው። ይሄን ለምሳሌ ኤ ከሆነ ይሄ ቢ ከሆነ ቮሊዩም ኦፍ በቃ ቀላል ሁለቱም ማቀናነስ 200 ሲቀነስ 120 ብናደርግ 80 ግራም መሆኑን አወቅን ማለት ኢንዳይሬክትሊ ውሃን ዲስፕሌስ በማድረግ ወይ ውሃን ሪፕሌስመንት ማድረግ ሞልድ ውስጥ ቮሊዩሙን አወቅን ማለት ነው። እንግዲህ ዜን ይሄን በምንሰራበት ሰዓት ግን እንዳልኳችሁ ቴምፕሬቸሩን በደንብ ኮንትሮል ማድረግ መቻል አለብን፣ ሜጀር ማድረግ አለብን። ዜን ቴምፕሬቸር ፋክተሩን ኮንቨርት በማድረግ ቮሊዩም ኦፍ ኮንቴነራችን አወቅን ማለት ነው። ይሄን ይመስላል። እንግዲህ ቀጣይ ደግሞ የሚያስፈልጉትን በፓርት 2 የሚያስፈልጉትን ነገሮች ለማየት እንሞክራለን። መልካም ጊዜ